አይ ሙሉቀንዬ አይዞሽ አይዞሽ እህቴ። አንቺ ይሄን ሁሉ ማዳበሪያ ተጨርሻለሁ። እንዴት ናችሁ? ወይኔ የረሳሁት እኮ እየቀረጽኩ ነው። እንዴት ናችሁ የዩቱብ ቤተሰቦች? ሰላም ናችሁ ወይ? እና የዩቱብ ቤተሰቦች ይኸው እንግዲህ ጉልጓሉ ገና እስካሁን ድረስ አልተጎለጎለም። አሁን ትንሽ ዝናብ ጥሎ እየተጎለጎለ ነው፣ ግን ደረቅ ቦታም አለ እና ወደ ላይ ማሽላ ምናምን የተዘራለ እና እንደዚህ ነው እላችኋለሁ። እንግዲህ እስቲ ገጠር የተወለዳችሁ ከች በሉና። በጣም ነው የሚያሳዝነው። ምንም ዝናብ የለም። ያልዘነበላችሁ አሉ በበረሃው ምንም ዝናብ የሌለና ከዚህ ትንሽ ሰሞኑን 1 2 3 ቀን ዘንቦ የተጎለጎለ ነው እላለሁ። ሙሉቀን አይዞሽ አይዞሽ እህቴ አይዞሽ እህቴ። እና ይኸው እንደምታዩት ነውና ገጣጢ ምንም ማሽላም የተዘራ ይኸው እንደገና አቀጠቀጠ። ደርቆ ነበር እና አሁን ሲዘንብ እንደገና አቀጠቀጠ እላችኋለሁኝና እዛ ጋር ደግሞ በሬም ወንድሜም አለ። ይኸው እንግዲህ እየጨረሱ ነው ለመዝራት እላችኋለሁኝና ያናነ ዩቱብ ቤተሰቦቼ እንግዲህ እንደዚህ ነው እንግዲህ የገጠር ልጆች። ግን በነገራችን ላይ ብዙም ሰብስክራይብ የለም እንጂ ይሄ አካባቢ የት እንደሆነ የሚያውቅ በጣም ጎበዝ ለዋለሁኝ። እዚህ ጋርም ትንሽ በርበሬ ተክላለኝ ሙሉቀንዬ ከዚህ ከዋልከው ጫፍ ላይ ማለት ነውና ይኸው እንደምታዩት ነው። አሁን ትንሽ ቢዘንብ በስማማ አየሩ ደስ ወጣ ስትሩ ራሱ ከከተማው ትንሽ በጣም ነው ደስ የሚላችሁ ማለት ነው። እና እንግዲህ የገጠር ልጅ የሆናችሁ በሙሉ ማለት ነው ይሄ አካባቢ የት እንደሆነ ንገሩኝ ማለት ነው። ንገሩኝ እንግዲህ ጎንደሩም ጎጃም የት እንደሆነ ንገሩኝ እላችኋለሁኝና በትርፈ ሰብስክራይብ ሸርሸር እያደረጋችሁ ሸርሸር ሰብስክራይብ እያደረጋችሁ እላለሁ። እና ሙሉቀንዬ ደግሞ ታሳዝናለች። ቀን ሙሉ ጠዋት የመጣኝ እኔም ታምሜ አላገዝኳት ዛሬ እና ዝም ብያለሁ አይደለ ለማየት የተጨነቀኝና መጣሁ እላችኋለሁኝና በጣም ነው የሚያሳዝነው። በጣም ዘንድሮ እንጃ ብቻ በቃ እኔ ምን ብዬ ልንገራችሁ። አሁን እዚህ ዘንቦ ትንሽ ወቀቅ ብላችሁ ልም ያለ ደረቅ ነው፣ አይዘንብም። ለምን እንደሆነ አላውቅም። ትንሽ ራቅ ስትሉ ደረቅ ነው። አሁን ደግሞ ከዚህ ትንሽ ራቅ ብል ልም ያለ በቃ ደረቅ፣ ምንም ገና ምንም ያልጎለጎሉ ያልዘሩ ማለት ነው ያልዘነበላቸው። እና የዘንድሮ ክረምት በጣም ነው ግራ የሚያጋባ ይጨንቃን፣ ሰው ያሳዝናችኋል። በጣም ነው ያሳዝናችሁ እላችኋለሁኝ። እንግዲህ ፈጣሪ እሱ ይራራና ለሁሉም ዝናቡን ይስጠው፣ ለሁሉም ገበሬ ዝናቡን ይስጠው ነው የምለውና አሁን ብዙ ልጆች ራሱ አልዘነበም ምናምን እኮ በቃ አልዘነበም እዚህ ቦታ እያሉ ነበር። እልም በቃ ገበሬው ተስፋ አልቆርጥ ብሎ እያረሰ ነው ዝም ብሎ ማለት ነው። ደረቅም ቢሆን ዝም ብሎ ያርሳል በቃ። እና በጣም ዘንድሮ እንጃ ብቻ ፈጣሪ እሱ ይራራና አሁን እንደዘነበው እንደዚህም ትንሽ ትንሽ እንደሰጠ አሁን እንግዲህ ይዝነብ ነው የሚባለው። እና ፈጣሪ ብቻ አያችሁት ይሄ ዋልከው ይዞ በቃ ለአንድ ሳምንት ባልሞላ ውስጥ ይኸው በቃ ብቅል ብሎ እና መሬት የሰጡትን ነው ይባላል። ይሄ ሁላችሁ እንግዲህ የዩቱብ ቤተሰቦቼ ነው ያለው ነገር እላችኋለሁኝ። እንግዲህ ቅመሞች እያረታው ሰብስክራይብ እያረጋችሁ ሸርሸር እያረጋችሁ ማለት ነው። እና ይሄን አካባቢ ያወቀ ደግሞ ጎበዝ ነው፣ ጀግና ነው እለዋለሁ። ጀግና ነው እለዋለሁ ማለት ነው። እንግዲህ ይሄ ነው ያለው ነገር እላችኋለሁኝና ያሳዝናን ማለት ነው። በጣም ነው የሚያሳዝነው። በጣም ያሳዝናን እላችኋለሁ። በተረፈ ሰብስክራይብ ሸርሸር እያረጋችሁ ሰብስክራይብ ሸርሸር እያረጋችሁ እንትን በሉ ሸር አድርጉ እላችኋለሁ። ላይክም እያረጋችሁ እና እንግዲህ እዚህ ጋር ይውክቴ መከራውን እያየ ነው ከጠዋት ጀምሮ እላችኋለሁኝ። እዚህ ጋርም ወንድሜ አለ ወዲያ ፈቅቅ ብሏል። ሸጋው የለም የት ሂዶ ነው? አንቺ ሰላም ነው? አይዞህ አይዞህ